ምቾትን ፍለጋ የለም የተደላደለ ሁኔታ ውስጥ ልትሆን ትችላለህ። ሁሉ ግን የእግዚአብሔርን ቦታ ሊተካ አይችልም። ስለዚህ ያለ እግዚአብሔር ሕይወት የለም። እስኪ ጮክ በሉና ያለ እግዚአብሔር ሕይወት የለም በሉ። ያለ እግዚአብሔር ሕይወት የለም። ድገሙና ያለ እግዚአብሔር ሕይወት የለም በሉ። እስኪ ያለ እግዚአብሔር ሕይወት የለም። አያችሁ፣ ሕይወት ያለው እግዚአብሔር ጋር ነው። አስገኛችን እግዚአብሔር ነው። እስትንፋስን የሰጠን እግዚአብሔር ነው። ልክ አሳ ከውሃ ወጥቶ ሕይወት እንደማይኖረው፣ ልክ እጽዋት ከአፈር ተነቅለው እንደማይሰነብቱ የሰው ልጅ አስገኘው እግዚአብሔር ስለሆነ ያለ እግዚአብሔር ሕይወት የለው። ያለ እግዚአብሔር ሕይወት የለው። ያለ እግዚአብሔር ሕይወት የለው። ብዙ ሰዎች ከጧት እስከ ማታ በኪስ የሚገባ ገንዘብ ፍለጋ፣ በዓይን የሚታይ ምቾት ፍለጋ፣ ለአእምሮ የሚያደላድል መዝናኛ ፍለጋ ከሀገር ሀገር እየተሸጋገሩ በተንጣለለ ግቢ ነፋሻማ አየር እያገኙ ሕይወታቸውን ለማርካት ይፈልጋሉ። እርካታ ያለ ኢየሱስ የለም። እስኪ ጮክ በሉና ያለ ኢየሱስ እርካታ የለም። ያለ ኢየሱስ እርካታ የለም። የእግዚአብሔር ጥገኞች ነን። የሕልውናው ጥገኞች ነን። የመንፈሱ ጥገኞች ነን። እግዚአብሔር የሰውን ልጅ ሲሰራ የሰራበት ኮምፖነንት ነፍስ፣ ስጋና መንፈስ ነው። ነፍስ ይህንን ዓለም፣ ነፍስ ይህንን ምድር፣ ነፍስ በዚህ ዓለም የሚጠፋውን የምትፈልግ ናት፣ የምትሻ ናት። ለምን ሲባል ከእግዚአብሔር ጥገኛ ሆና ብትፈጠርም በገነት ካለው ከሕይወት ዛፍ በቀር ሌላ እንዳይበላ የተከለከለው አዳም መልካሙንና ክፉን የምታስታውቀውን የሕይወት ዛፍ በበላ ጊዜ ከእግዚአብሔር የተለየ ሆኗል። ያለ እግዚአብሔር ሕይወት የማይቻል ነበር። አዳም ግን እኔ ለራሴ ሕይወትን እኖራለሁ ብሎ ሲሞክር ወደቀ። ልጅ በአባት ወገብ እንደሚባል በአዳም ምክንያት የሰው ልጅ ሁሉ ወደቀ። መጽሐፍ ቅዱስ የእግዚአብሔር ቃል ሮሜ ምዕራፍ 5 ቁጥር 1 እንዲህ ብሎ ይናገራል። በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ሞት እስከ ሙሴ ድረስ ነገሰ ይላል። አያችሁ፣ በአዳም ኃጢአት በሁላችን ውስጥ አንድ ነገር ገብቷል። ይኸውም ጥንተ አብሶ የሚባል ሲንፉል ኔቸር የሚባል አንድ ሕፃን ከእናቱ ማኅፀን 9 ወር ከ5 ቀን ቆይቶ ይህንን ዓለም በሁለት እግሩ ሲቆይ የኃጢአት ትምህርት ቤት ገብቶ አይደለም ኃጢአትን የሚማረው። የኃጢአት ትምህርት ቤት ተመርቆ አይደለም ኃጢአትን የሚሰራው። ምንድን ነው ሲባል በውስጡ ከአዳም የተላለፈ ሲንፉል ኔቸር አለው። ኃጢአትን እንዲሰራ የሚያደርግ ስንባሌ አለው። እንግዲህ በዚህ ስንባሌው ነፍስ ሁልጊዜ ዓለምን ትፈልጋለች፣ ብልጥግና ትፈልጋለች፣ ዝና ትፈልጋለች፣ ሀብት ትፈልጋለች፣ ክብር ትፈልጋለች። የነፍስን ባዶነት ለመሙላት ይህ የሰው ልጅ ለብሶም ራቁቱም ይንከራተታል። የሰው ልጅ የነፍሱን እርካታ ፍለጋ ባህር ሲያቋርጥ የዓሣ ሲሳይ ሆኗል። ሰው በአየር ሲያቋርጥ ተከስክሶ የዱር የጫካ የአውሬና የአናብስት ጥራት ሆኗል። ሰው የነፍሱን እርካታ ሲፈልግ ሞት እጁ መጥቷል። ሰው የነፍሱን እርካታ ሲፈልግ የገዛ እናቱ ላይ ሰይፍ መሷል። ሰው ለነፍሱ እርካታ ሲፈልግ ወላጅ እናቱንና አባቱን ጠልቷል። ሰው የነፍሱን እርካታ ሲፈልግ በምድር ላይ ተቅበዝባዥ ሆኗል። ሰው የነፍሱን እርካታ ሲፈልግ እግዚአብሔር ሕይወት ሰጥቶት እንደኖረ ዘንግቶት ሰንበትን ሳይቀር እግዚአብሔር ትትዝ ሳይለው ከሰኞ እስከ እሑድ ሲንከራተት ይውላል። የነፍስ እርካታ ያለው እግዚአብሔር ጋር ነው። የነፍስ እፎይታ ያለው እግዚአብሔር ጋር ነው። የነፍስ እረፍት ያለው እግዚአብሔር ጋር ነው። እስኪ ጮና እግዚአብሔር እረፍት ነው በሉ። ዛሬ ጥሪ አደርግላችኋለሁ። እየተራመዳችሁ ያላችሁ፣ የቆማችሁ፣ የተቀመጣችሁ ዛሬ አንድ የምስራች እንነግራችኋለን። ኢየሱስ እረፍት፣
ኢየሱስ እረፍት ነው። ኢየሱስ እረፍት ነው። አሜን። ስለዚህ ነፍስ የምትፈልገውን ስታስሱ እንዳትጠፉ ዛሬ የምስራች እንላችኋለን። ጌታ ኢየሱስ በማርቆስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እንደዚህ ያለ ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ለምን ሲባል ሰው ዓለምን ለማትረፍ ነፍሱን እየሸጠ ያለበት ዘመን ነው። ወዳጆቼ ሆይ የነፍስ እረፍት ያለው ኢየሱስ ጋር ነው። አሜን። ስለዚህ ዓለምን ለማትረፍ ለምን ትደክማለህ? ለምን ትደክማለህ? ታላቁ ፈላስፋ ወይም የሮማ ገዢ የነበረው እስክንድሮስ በግሬት አሌክሳንደር የሚባለው ሲሞት እንደዚህ አለ፣ ስትቀብሩኝ አለ ሲናዘዝ እጆቼን ከሳጥን ውጭ አድርጎ አለ። ለምን ሲባል ዓለም ከዚች ምንም ይዤ እንዳልሄድኩ እንዲያውቁልኝ ይፈልጋለሁ አለ። ምንም ይዤ እንዳልሄድኩ እንዲረዱልኝ ይፈልጋለሁ አለ። አያችሁ፣ ከእናታችሁ ማህፀን ስትወጡ በነጠላ ተጠቅልላችሁ እሰይ እሰይ እየተባለ እንኳን ማርያም ማረችሽ እየተባለ ታስማችሁ በእልልታ ይህን ዓለም ትቀላቀላላችሁ። ልክ እንደዚሁ 70 እና 80 ሲጠናቀቅ በጋቢ ተጠቅልለ ከዚህ ዓለም በሳጥን ትወጣለህ። ምንድነው ትርፉ? ይህ ዓለም ምንድነው ትርፉ? ከዚች ምድር ምንድነው ትርፉ? ከዚህ ዓለም ትርፋችን ሰማያዊ ነው። ትርፋችን ላይ ነው። ጌታ እንደዚህ ያለ ልብ በሚበላበት ሌባ በሚሰርቅበት መዝገባችሁን በዚህ አታከማችሁ፣ ይልቁንም አለ ሌባ የማይሰርቅበት ብል የማይበላበት የማይስቅ መዝገብ በሰማይ አከማችሁ ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በባንክ ያለ ብልጥግና ነፍስህን አያድንም። ዘመድ ወዳጅ በአጠገብህ ያለ አጋፋሪ ነፍስን አያድንም። ነፍስን የሚያድነው አንድ ነው፣ ነፍሳችንን የሰጠው ኢየሱስ። እስኪ ኢየሱስ በሉ። ዛሬ አንድ የምስራች አለን። ይህቺ ነፍሳችሁ ልታርፍ የምትችልበት ብቸኛው ቦታ ይሄ ነው። ስለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል በራእይ መጽሐፍ ምዕራፍ 22 ቁጥር 17 ላይ ሲናገር እንደዚህ ይላል፣ መንፈሱና ሙሽራይቱ ና ይላሉ። እንግዲህ ይላል ማንም የተጠማ ቢኖር ይምጣ፣ ይህን የሕይወት ውሃ ይውሰድ ይላል። ወዳጆቼ ሆይ የተጠማችሁ፣ ለነፍሳችሁ እርካታ የተጠማችሁ እኛ ሙሽሪት ነን። እንዲህ እንላችኋለን፣ ኑ ከዚህ ከጥማችሁ እርኩ። ኑ ከነፍስ መንከራተት እረፉ። ኑ ከነፍስ ጩኸት እረፉ። ኢየሱስ እረፍት ነው። ኢየሱስ እረፍት ነው። የምንነግራችሁ ይህንን ነው። እንግዲህ ወዳጆቼ ይህንን ድምፅ የሰማችሁ ለነፍስ እረፍት የሚሆን አንድ የምስራች አለ። እሱም ኢየሱስ በመስቀል ላይ ነፍሱን ቤዛ አድርጎ ሰጥቷል። ይህንን ድምፅ የማትሰሙበት ዘመንና ጊዜ ይመጣል። መጽሐፍ ቅዱስ የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል፣ በተወደደ ሰዓት ሰማው፣ በመዳን ቀን ረዳው። የተወደደው ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። ወዳጆቼ ይህ የተወደደ ጊዜ ነው። እግዚአብሔር ለጆሮ ቀለብ አይናገርም። እግዚአብሔር ለነፍስ ማዳን ነው የሚናገረው። እግዚአብሔር ለጆሮ ቀለብ አይናገርም። እግዚአብሔር እኛን የሚያስወራን ለነፍሳችሁ መዳን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኤደን ገነት እስትንፋሱን የሰጠው የሰው በኃጢአት ምክንያት ሲያበላሽ መለኮት ሥጋ ተዋህዶ በቀራንዮ መስቀል ላይ እርቃኑን ተንጠልጥሎ ሉቃስ ወንጌል ምዕራፍ 24 ከቁጥር 48 እንዲህ ይላል፣ ኢየሱስም ይህንን ብሎ በታላቅ ድምፅ ነፍሱን ተወ ይላል። ይህን ነፍስ የሰጠው ለእኔ ነው፣ ለአንተ ነው። ይህን ነፍስ የሰጠው ለእኔ ነው፣ ለአንተ ነው። ለምን ሲባል የኔና የአንተ ሕይወት በምድር ላይ በኃጢአት ምክንያት ሙት ስለሆነ ጥሪ እናደርግላችኋለን። ስለ እናንተ የሞተ አለ፣ ስለ እናንተ የተሰቀለ አለ፣ ስለ እናንተ ነፍሱን የቆረጠ
የደረሰ አለ። በእርሱ በኩል እረፉ፣ በእርሱ በኩል እረፉ። ኢየሱስ እረፍት ነው። ኢየሱስ እረፍት ነው። ኢየሱስ እረፍት ነው። ጠቢቡ ሰለሞን በምሳሌ ምዕራፍ 1 ቁጥር 33 እንዲህ አለ፣ የሚሰማኝ በእርጋታ ይቀመጣል አለ። እግዚአብሔርን ስሙ ታርፋላችሁ። እግዚአብሔርን ስሙ እርፍ ትላላችሁ። ዛሬ እንደ ሌላ ቀን የቴሌቪዥን መስኮት ከፍታችሁ ሪሞት እያንቀሳቀሳችሁ ፎርዋርድ ባክዋርድ ስቶፕ ፕሌይ እያላችሁ የምትሰሙት አይነት ድምፅ አይደለም። ወይ እንደ ራዲዮ ሞገድ እየቀየራችሁ የሚያምራችሁን ለጆሯችሁ እየመረጣችሁ የምትሰሙት ድምፅ አይደለም። ይሄ የመዳን ድምፅ ነው። ይሄ ከእግዚአብሔር ለእናንተ የተቸረ ድምፅ ነው። እነሆ የምስራች ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል እንደሚል ኢየሱስ ስለ እናንተ ተወልዷል። ኢየሱስ ስለ እናንተ ሞቷል። ኢየሱስ ስለ እናንተ ከመቃብር በሦስተኛው ቀን ተነስቷል። ኢየሱስ ስለ እናንተ ወደ አብ አርጓል። ኢየሱስ ስለ እናንተ ተመልሶ ይመጣል። ኢየሱስ ጌታ ነው። እስኪ ጮክ በሉና ማራናታ በሉ። ማራናታ። እስኪ ድገሙና ማራናታ በሉ። ማራናታ። ኢየሱስ ይመጣል። ኢየሱስ የሚመጣባችሁ ሳይሆን ኢየሱስ የሚመጣላችሁ እንዲሆን፣ የሚፈረድባችሁ ሳይሆን የምታርፉ እንድትሆኑ ይህንን የምስራች እነግራችኋለን። እንግዲህ ወንድሞች ሆይ ንቁ፣ ከመኝታችሁ ተነሱ። ኢየሱስ ክርስቶስ ስለ እናንተ ዛሬም እጆቹን ዘርግቶ ይጠብቃል። ሃሌሉያ! እጆቻችን ከፍ አድርገን ይሄንን አውጀን ከዚህ ስፍራ እንንቀሳቀሳለን። ኢየሱስ በሉ እስኪ። አሳርፎኛል። ኢየሱስ ሕይወት ሰጥቶኛል። ኢየሱስ አድኖኛል። ይህንን መዳን ለዓለም እናገራለሁ። ይህንን ረፍት ለፍጥረት ሁሉ አውጃለሁ። ኢየሱስ ያድናል። ሃሌሉያ! ለጌታ ክብር ከፍ ያለ እልልታና ጭብጨባ እናመጣለን።